አብዛኞቻችሁ በኮመንት ሴክሽን ስር እንደዚሁም በቴሌግራም ካንቫ ፉል ኮርስ ስራለን ብላችሁ ነበረ። በብዙዎቻችሁ ጥያቄ መሰረት በዛሬው ቪዲዮአችን ካንቫ ፉል ኮርስን የምናይ ይሆናል። ስለ ካንቫ ስናወራ በጣም ብዙ ነገር ነው የምናወራው። ምክንያቱም ዌብሳይት ዲዛይን ማድረግ ይችላል፣ ሎጎ ዲዛይን ማድረግ ይችላል፣ እንደዚሁም ተምብሊኖችን ይሰራል፣ የዩቲዩብ ኢንትሮ አውትሮ፣ እንደዚሁም ዶክመንቶችን፣ የተለያዩ ፕሬዘንቴሽኖችን፣ በጣም ብዙ ነገር ነው የሚሰራው ካንቫ። እንደዚሁም በውስጡ ካንቫ ኤአይ የሚባል ኢንቴግሬት የሆነ የኤአይ ቱል ስላለው ከፕሮንታችሁ ተነስቶ የተለያዩ ኢሜጆችን፣ ሎጎዎችን፣ ተምብሊኖችን፣ የተለያዩ ነገሮችን ይሰራላችኋል። ስለዚህ ካንቫ ስንል አንድ ስፔሲፊክ የሆነ ታስክ የሚሰራ አፕሊኬሽን ወይም ሶፍትዌር ሳይሆን በጣም ብዙ ማሲቭ የሆኑ ነገሮችን ስለሚሰራ በዛሬው ቪዲዮአችን አንዱ ነገር ላይ ፎከስ አድርገን እናይና ከዛ አጠቃላይ ነገሩ እንዴት ነው የሚሰራው የሚለውን ሙሉ ኢሜጁ የሚኖራችሁ ይሆናል። ምክንያቱም አንዱን ቱል መርጠን በትክክል የምንጠቀመው ከሆነ ኦልሞስት ተመሳሳይ ስለሆነ ሁሉንም ቱል ያለምንም ችግር ስቴፕ ባይ ስቴፕ መስራት የምትችሉ ነው የሚሆነው። በዛሬው ቪዲዮአችን ተምብሊን ላይ ፎከስ አድርገን እንሰራና ከዛ በኋላ ቱሎችንም በዛው አብረን የምናይ ይሆናል። ከቴምፕሌት እንዴት እንደምንሰራ እንደዚሁም ከዜሮ ተነስተን እንዴት ነው ዲዛይን ማድረግ የምንችለው የሚለውን በዛሬው ቪዲዮ የማሳያችሁ ይሆናል። እመኑኝ ይሄን ቪዲዮ እስከ መጨረሻ ካያችሁት ለመጀመሪያ ጊዜ ኢቨን ከዚህ በፊት ካንቫ ተጠቅማችሁ የማታውቁ ልጆች ለመጀመሪያ ጊዜ ተምብሊን በራሳችሁ እጅ ካንቫን ተጠቅማችሁ የምትሰሩ ይሆናል ማለት ነው። ምናልባት እኔ በዚህ ቪዲዮ ላይ የምጠቀማቸውን ኢሜጆች ቴሌግራም ቻናል ላይ አስቀምጬላችኋለሁ። የቴሌግራም ቻናል ሊንኩ ከታች ዲስክሪፕሽን ስር የምታገኙት ይሆናል። ወይም ደግሞ @ዘሰለሞን ብላችሁ ሰርች ብታደርጉ ቴሌግራም ላይ የምታገኙት ይሆናል። እኔውስ ካላገኛችሁት ኮሜንት ሴክሽን ላይ ጻፉልኝ፣ እኔ ቀጥታ ሊንኩን እልክላችኋለሁ። ምንድነው ጥቅሙ? ቴሌግራም ላይ ሄዳችሁ እኔ የምጠቀምበትን ኢሜጅ ዳውንሎድ ታደርጉና ከዛ በኋላ እኔ እዚህ ጋር ስሰራ እናንተም ቤታችሁ ሆናችሁ በስልካችሁ ወይም ደግሞ በላፕቶፓችሁ አብራችሁን ፕራክቲስ እያደረጋችሁ የኢንፎርሜሽን እውቀት ሳይሆን ፕራክቲካል የሆነ የተግባር እውቀት ይኖራችኋል ማለት ነው። ካንቫን አክሰስ ለማድረግ የተለያዩ መንገዶች አሉ። አንደኛ ሞባይላችሁ ላይ ዳውንሎድ ማድረግ ትችላላችሁ። iOS የምትጠቀሙ እንደዚሁም አንድሮይድ የምትጠቀሙ ሰዎች ሁለቱም ላይ ይሰራል፣ ምንም ችግር የለውም። ሁለተኛ ዊንዶ የምትጠቀሙ ወይም ማክ ያላችሁ ልጆች የላፕቶፕ ቨርዥን ወይም የዴስክቶፕ ቨርዥን ስላለው እሱንም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አፕሊኬሽኑን ዳውንሎድ ማድረግ የማፈልጉ ሰዎች ደግሞ ጉግል ላይ ሄዳችሁ canva.com ብላችሁ ጽፋችሁ ቀጥታ የዌብሳይት ቨርዥኑን መጠቀም ትችላላችሁ ማለት ነው። ስለዚህ በየትኛውም መንገድ ብትጠቀሙ ኢንተርፌሱ አጠቃቀሙ እንዳለ ምንም ተመሳሳይ ነው፣ ምንም ልዩነት የለውም። ዘ ኦንሊ ቲንግ የሚያስፈልጋችሁ ስልክና ኢንተርኔት ወይም ደግሞ ላፕቶፕና ኢንተርኔት ብቻ ነው፣ የሚሰራው በኢንተርኔት ስለሆነ ማለት ነው። እነዚህ ሁለት ነገሮች ካሏችሁ በቃ ካንቫን በትክክል መጠቀም ትችላላችሁ ማለት ነው። እነዚህ ነገሮች ካሟላን ምንድነው የመጀመሪያው ስቴፕ ከተባለ የመጀመሪያው ስቴፕ አካውንት ክሬት ማድረግ ነው። አካውንታችሁን ክሬት ለማድረግ ጉግል ላይ ትሄዱና canva.com ብላችሁ ትጽፋላችሁ። መጀመሪያ የሚመጣውን ሊንክ ክሊክ አድርገን እንገባለን። ከዛ በመቀጠል በስተቀኝ በኩል ሳይን አፕ እንደዚሁም ሎጊን የሚላለ እሱን ክሊክ አድርገን አካውንታችንን ክሬት ማድረግ እንችላለን። ወይም ደግሞ ስታርት ዲዛይኒንግ ፎር ፍሪ የሚላለ እሱን ክሊክ አድርገን አካውንታችንን ክሬት ማድረግ እንችላለን ማለት ነው። ሁለት ምርጫዎች አሉ። አንደኛ በጉግል አካውንታችን፣ ሁለተኛ እዚህ ጋር ኮንቲኒው የሚለውን ከነካ ነው ደግሞ ከጉግል አካውንታችን በተጨማሪ አፕላይድ ያላችሁ ሰዎች እንደዚሁም የተለያየ አካውንት ያላችሁ ሰዎች በአካውንታችሁ የካንቫ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ኤኒዌይስ በአጠቃላይ አካውንት ክሬት ለማድረግ የሚያስፈልገው ለጀነራል እውቀት ያክል በቃ ኢሜል አድሬስ ካላችሁ የካንቫ አካውንት ክሬት ማድረግ ትችላላችሁ ማለት ነው። አካውንታችንን ክሬት አድርገን ከገባን በኋላ ምናልባት ለአንዳንዶቻችሁ እንደዚህ አይነት የክፍያ ፖፕአፕ ሜሴጅ ሊመጣላችሁ ይችላል። እዚህ ጋር ካንቫ ፕሮ ወይም ካንቫ ቢዝነስ የሚል አለ። ካልፈለጋችሁ ደግሞ እዚች ጋር ኤክስ ምልክቷን በመንካት የነፃውን አክሰስ ማድረግ ትችላላችሁ። እንዴት አክሰስ እንደምታደርጉት አብረን የምናይ ይሆናል ማለት ነው። ምናልባት አንዳንዶቻችሁ ጋር ይሄ ኢንተርፌሱ ጥቁር ሆኖ ሊመጣ ይችላል። እኔ ጋር አሁን ነጭ ሆኖ ነው የመጣው። ስለዚህ ቲሙን የመቀየር ስራ የምፈልጉ ከሆነ እዚህ ጋር ፕሮፋይል ፒክቸራችሁን ክሊክ ታደርጉና እዚህ ጋር ቲም የሚል አለ። ዳርክ ኤንድ ሲስተም የሚለውን ሁለቱ ተመሳሳይ ናቸው፣ ጥቁር ናቸው። ለምሳሌ እኔ እዚህ ጋር ሲስተሙን እመርጠዋለሁ፣ ጥቁር ይሆናል። ለአይናችሁ ጥቁሩን ብትጠቀሙ በጣም አሪፍ ነው ብዬ አስባለሁኝ። ኢንተርፌሱ ምንም ግርግር የሌለው ነው። ይሄንን ነው የሚመስለው። እዚህ ጋር ፊት ለፊት ያሉት ኩዊክ አክሰስ ባር ይባላሉ። ለምሳሌ እዚህ ጋር ሶሻል ሚዲያ፣ ለቪዲዮ፣ ዶክስ፣ ዋይት ቦርድ፣ ሺት የተለያዩ ናቸው። ለምሳሌ አንድ ሰው ተምብሊን መስራት ከፈለገ አንደኛ እዚህ ጋር ሶሻል ሚዲያ የሚለውን ክሊክ አድርጎ ተምብሊን ብሎ እዚህ ጋር ሰርች ማድረግ ይችላል፣ ሰርች ባሩ ጋር። ወይም ደግሞ ይሄው እዚህ ጋር ተምብሊን ብሎ ሳይዝ ያመጣለታል። ይሄኛው ከዜሮ ለመጀመር ነው። ራሳችሁ እያንዳንዷን ነገር ራሳችሁ ዲዛይን ማድረግ ከፈለጋችሁ ከስተም ሌንግዙን ወይም ዳይሜንሽኑን ብቻ ይሰጣችሁና እናንተ ሌላውን ነገር በራሳችሁ ትሰራላችሁ ማለት ነው። ወደ ታይ ደግሞ ስትወርዱ ቴምፕሌቶች አሉ። ለምሳሌ ይሄንን እንደምታዩት ይሄ ቴምፕሌት ነው። ይሄን ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። ቪዲዮ መፈልጉ ከሆነ ደግሞ እዚህ ጋር ቪዲዮ የሚላለ ቪዲዮን ክሊክ ታደርጋላችሁ። መጀመሪያ እዚህ ጋር የሚያመጣላችሁ ሳይዝ ናቸው እንጂ የተሰሩ ቴምፕሌቶች አይደሉም። ጀስት የሳይዙ ቴምፕሌት ብቻ ነው። ቀጥታ የተሰራ ቴክስቱን ቀለሙንና ብቻ ኤዲት ማድረግ ከፈለጋችሁ ወደ ታች እየወረዳችሁ እንደዚህ የተሰሩ ቪዲዮዎችን ኤዲት ማድረግ ትችላላችሁ። ዌብሳይት ኤዲት ማድረግ ትችላላችሁ። ዌብሳይቱን ስነኩት የተለያዩ ዌብሳይቶች አሉ። እነሱን ክሊክ እያደረጋችሁ
ኤዲት ማድረግ ትችላላችሁ። ስለዚህ ኤዲተሩን የምከፍቱበት መንገድ የተለያየ ነው። አንደኛ እዚህ ጋር የመደመር ምልክቱን ነክታችሁ ክሬት ማለት ትችላላችሁ። ሁለተኛ እዚህ ጋር ክሬት ዲዛይን የሚለውን ነክታችሁ አዲስ ክሬት ማድረግ ትችላላችሁ። ሶስተኛ እዚህ ጋር ሶሻል ሚዲያ፣ ቪዲዮ፣ ዶክስ የሚሉትን እዚህ ውስጥ ከተደረደሩት አንዱን ክሊክ ብታደረጉት የሚመጣው ተመሳሳይ ነው። ሁሉንም ክሊክ ብታደረጉ የሚከፈተው ምንድነው ዲዛይን ማድረግ የምትፈልገው መጀመሪያ ሳይዝ ምረጥ ወይም ቴምፕሌት ምረጥ የሚል በቃ ፖፕ አፕ ሜሴጅ ይመጣል። ከዛ በኋላ የፈለግከውን መርጠህ ስራህን ትቀጥላለህ ማለት። ሌላ ማወቅ ያለባችሁ እዚህ ጋር ዩር ዲዛይን የሚላል እዚች ጋር ካያችኋት ዩር ዲዛይን የሚለውን እዚህ ጋር መታችሁን ሰርች ብታደረጉ የሰራችኋቸው ዲዛይኖች ካሉ እዚህ ጋር ባዶ ነው፣ እኛ ምንም አልሰራንም። ስለዚህ ብዙ ዲዛይን ከሰራችሁ የሰራችሁትን ዲዛይን ሰርች አድርጋችሁ ማግኘት ትችላላችሁ። በመቀጠል እዚህ ጋር ቴምፕሌት የሚላል ቴምፕሌት የሚለውን ክሊክ ባረገው ይሄው እንደምታዩት በጣም ብዙ አይነት ቴምፕሌት ይመጣል። ነገር ግን ችግሩ ምንድነው የሚያመጣው? ለምሳሌ እዚህ ጋር የላይኛው ተምብሌት ነው። ከታች ወረድ ስትሉ ደግሞ እዚህ ጋር ሎጎዎች አሉ። ቨርቲካል የሆኑ የኢንስታግራም ፌስቡክ ቪዲዮዎች አሉ። ሎጎ አለ፣ ኢንትሮና አውትሮ ቪዲዮ አለ። በጣም ብዙ አይነት ቴምፕሌት ነው የሚመጣው፣ ዝብርቅርቅ ያለ ማለት ነው። እኔ ለምሳሌ ሎጎ ብቻ ብፈልግ እዚህ ጋር ሰርቹ ጋር መጥቼ ሎጎ ብዬ ጽፍና ኢንተር እለዋለሁ። ስለዚህ ከዚህ በኋላ የሚመጣው ሎጎ ብቻ ነው ማለት ነው። የምግብ ማስታወቂያ መስራት ብፈልግ ወይ የምግብ ሜኑ መስራት ብፈልግ እዚህ ጋር መጥቼ ፉድ ሜኑ ብዬ ብጽፍ ከዛ ኢንተር፣ ይሄው እንደምታዩት የምግብ ሜኑ ብቻ ነው የሚመጣው። ካንቫ እኔ የምፈልገውን ነው የሚሰጠኝ እንጂ እሱ የሚፈልገውን አይሰጠኝም። ነገር ግን ለምሳሌ ይሄንን ኤክስ ልበለውና ይሄ እዚህ ጋር ያለውን ቴምፕሌት መጥቼ እዚህ ጋር ወደ ዲዛይን ልመልሰው። ከዛ እቺን ቴምፕሌት እዚህ ጋር ያለችውን ክሊክ ባረገው ይሄው የሚሰጠኝን ተመልከቱ። ድብልቅልቅ ያለ ቴምፕሌት ነው የሚሰጠኝ። ይሄ ምንድነው? የካንቫ ሪከመንዴሽን ነው። ስለዚህ ካንቫ ላይ ኢፌክቲቭሊ ስራ ለመስራት መጀመሪያ ምንድነው ልትሰሩ የሄዳችሁት ወደ ካንቫ የሚለውን ማወቅ ይኖርባችኋል ማለት ነው። ከዛ ውስጥ እየመረጣችሁ የፈለጋችሁትን ክሊክ አድርጎ እሱን ኤዲት ማድረግ ነው። እንዴት ነው ኤዲት የምናደርገው? እሱን አሳያችኋል። አሁን ኢንተርፌሱን በደንብ እንድትለማመዱት ነው። ሌላው ማወቅ ያለባችሁ እዚህ ጋር ብራንድ የሚል አለ። ብራንድ የሚለው እዚህ ጋር ንጉስ ጭንቅላቱ ላይ የሚያረጋት የኪንግ እንትን ምልክት አለች ቢጫ ነገር። እሷ ምንድነች? የክፍያ ነች ወይም ፕሮ ነች ማለት ነው። ይሄ ነገር ያለው ነገር በሙሉ ክፍያ አለው፣ ይሄ ነገር የሌለው በሙሉ ክፍያ የለውም ማለት ነው ባጭሩ። ካንቫ ኤአይ የሚል አለ። ካንቫ ኤአይ የሚለውን ክሊክ ስታደርጉት ይሄው እዚህ ጋር ኤአይን የምታዋሩበት ልክ ቻት ጂፒቲ ጀሚናይን ምን እንደምታዋሩበት ፕሮንት ማስገቢያ ማለት ነው እዚህ ጋር ይመጣል። ስለዚህ ለምሳሌ የፈለጋችሁትን ትጽፉና ዲዛይን ይሰራላችኋል። ሎጎ ሊሰራላችሁ ይችላል፣ ተምብሌት ሊሰራላችሁ ይችላል፣ ወይም ደግሞ ከስተም የሆኑ የተለያዩ ባክግራውንዶችን ስጠኝ ካላችሁት ባክግራውንድ ሊሰጣችሁ ይችላል ማለት። እነዚህ ናቸው ዋና ዋናዎቹ እዚህ ጋር ያሉት ናቸው። እነዚህን ካወቃችሁ ያን ያህል ሶፊስቲኬት የሆነ ነገር አይደለም። አሁን ተምብሌት ለመስራት ሎጎ ለመስራት ቀለል ያለ ነገር የዩቲዩብ ኢንትሮ አውትሮ ምናምን አብዛኞቻችን ለሶሻል ሚዲያ የምንጠቀመውን ነገር ለመስራት እመኑን ይሄ ሁሉ ግርግር ምንም አያስፈልጋችሁ። ኢዚሊ ምንድነው የሚያስፈልጋችሁ? አሁን አሳያችኋለሁ ቀጥታ ማለት ነው። እዚህ ጋር ቴምፕሌት የሚለውን ክሊክ አድርገን እንገባለን። ወይም ደግሞ እዚች ጋር ያለችውን ቴምፕሌት የምትለውን ክሊክ እናደርጋለን። ሁሉም ተመሳሳይ ነው፣ ቅድም አይተነዋል፣ ምንም ልዩነት የለውም። ሰዎችን ቴምፕሌት የምትለውን ክሊክ አደርጋለሁ። እዚህ ጋር ሰርች ኢንጂን ጋር መጥቼ ምን ብዬ እጽፋለሁ? ተምብሌት። ከዛ ተምብሌት ብዬ ሰርች ሳደርግ ይሄው የሚመጣው በሙሉ ተምብሌት ብቻ ነው። ከዚህ በኋላ ሎጎ የለ፣ ቪዲዮ የለ፣ ምን የለ፣ ምንም ግርግር የለም። በሙሉ ተምብሌት ነው ይሄ ሁሉ የምታዩት ማለት ነው። በጣም የሚያማምሩ ተምብሌቶች ናቸው። ነገር ግን እዚህ ጋር ማወቅ ያለባችሁ ይሄ ኮከብ ያለው ክፍያ ነው። እነዚህ የኪንግ ምልክት ያላቸው በሙሉ ክፍያ ናቸው፣ ነፃ አይደሉ። የሌላቸው ደግሞ በሙሉ ነፃ ናቸው ማለት ነው። ለምሳሌ ቀለል ለማለት ይሄኛውን ክሊክ እናድርገው። ይሄን ክሊክ እናድርገው። ክሊክ ስናደርገው እዚህ ጋር ካስተማይዝ ዚስ ቴምፕሌት የሚል አለ። እሱን ክሊክ ስታደርጉት ቀጥታ ወደ ኤዲተሩ ነው የሚወስዳችሁ። ከዚህ ጋር የተገናኙ ሪሌትድ የሆኑ ይከፍትላቸዋል ሌላ ማለት ነው። ከሱ ጋር ዝምድና ያላቸው ለምሳሌ ስታይላቸው ምናምን የሚመሳሰሉ ሌሎች ይከፈታሉ። ሜቢ እዚህ ውስጥ ከዚህኛው የተሻለ ካገኛችሁ እሱን ክሊክ አድርጋችሁ መምረጥ ትችላላችሁ ማለት ነው። ኤኒዌይስ ካስተማይዝ ዚስ ቴምፕሌት የሚለውን ክሊክ እናደርገዋለን። ቴምፕሌቱን ከከፈትነው በኋላ ኤዲት ማድረግ እንችላለን። ኤዲተሩ ነው የሚከፈተው። ለምሳሌ ይሄን ቴክስት ማተለቅ እንችላለን፣ ማሳነስ እንችላለን። እነዚህ ቴክስቶችን ሙቭ ማድረግ እንችላለን። ከፈለገን ዲሌት ማድረግ ልጅቷንም እንደፈለግን ዲሌት ማድረግ መቀየር የፈለግነው ማድረግ እንችላለን። አሁን ይሄንን ኤዲት ከማድረጋችን በፊት ከዜሮ ተነስተን እንዴት ነው የምንሰራው የሚለው ላሳያችሁና ከዛ ይሄንን ቴምፕሌት ኤዲት ማድረግ በጣም ቀላል፣ በቃ ጀስት ሙዝ ልጦ እንደ መብላት ያክል ኢዚ ነው የሚሆነው። መጀመሪያ ቤዚኩን ላሳያችሁና ከዛ ቴምፕሌትን እንዴት ኤዲት እንደምናደርግ አሳያችኋለሁ። ለምሳሌ እዚሁን ነው። ለምሳሌ እዚህ ጋር ከታች አድ ፔጅ የሚል አለ። እዚህ ጋር ጥቁሩን ከለር መቀየር ከፈለጋችሁ ባክግራውንዱን ክሊክ ታደርጉታላችሁ። እዚህ ጋር ባክግራውንድ ከለር የሚል አለ። ክሊክ እናደርገዋለን። የተለያዩ ቀለሞች አሉ። እዚህ ጋር ሶሊድ ቀለሞች አሉ፣ እንደዚሁም ግራዲያንት ከለሮች አሉ።
ግራዲያንት ከፈለጋችሁ እንደዚህ አይነት ግራዲያንቶችን እየመረጣችሁ ለእናንተ ዓላማ የፈለጋችሁትን ግራዲያንት መጠቀም ትችላላችሁ። ሶሊድ ከለር ከፈለጋችሁ ደግሞ ይሄው እዚህ ጋር ሶሊድ ካሉት ውስጥ አንደኛውን መርጣችሁ ማስገባት ትችላላችሁ ማለት። ዶክመንት ከለር የሚለውን በመንካት የፈለጋችሁትን ከለር መቀየር ትችላላችሁ እዚህ ጋር እንደ ራሳችሁ ምርጫ ማለት ነው። ሁለተኛው ስቴፕ የሚሆነው ይሄ ቀለም የቀየርንበት ላይ ለምሳሌ ቴክስት ማስገባት ብንፈልግ፣ የተለያዩ ኢለመንቶችን ማስገባት ብንፈልግ፣ የሆነ ነገር መጨማመር ብንፈልግ እንዴት ነው የምንጨማምረው የሚለውን ደግሞ ላሳያችሁ። እዚህ ጋር ኢለመንት የሚል አለ። ለምሳሌ ኢለመንት የሚለውን ክሊክ አደርጋለሁ። የሶሻል ሚዲያ አይከን ማስገባት ከፈለጋችሁ ይኸው ብዙ አይከኖች አሉ። እነዚህ እዚህ ጋር የማታዩዋቸው ከሆነ የማይመጡላችሁ ከሆነ እዚህ ጋር ከላይ መታችሁ ሶሻል ሚዲያ አይከንስ ብላችሁ ኢንተር ትላላችሁ። ይሄው ሶሻል ሚዲያ አይከን ብዙ ይመጣላችኋል። ከፈለጋችሁ ፎቶ ይመጣላችኋል። እንደዚህ አይነት ፎቶ ባክግራውንድ ፎቶውን ካልፈለጋችሁ እዚህ ጋር ኤክስ የምትል ምልክት አለች። እሷን ኤክስ እንላታለን። ከዛ ይሄው ግራፊክስ የሚል አለ እዚህ ጋር። ግራፊክስ የሚለውን ስንነካው ደግሞ አይከኖች አሉ። ለምሳሌ እኔ የዩቲዩብ ብፈልግ ይሄው የዩቲዩብ እዚህ ጋር የለም፣ አልመጣልኝም። ካልመጣልኝ ምንድን ነው ማድረገው? አንዱን ክሊክ ታደርጉታላችሁ። ለምሳሌ እዚህ ጋር ቲክቶኩን ክሊክ ስናደርገው ቲክቶኩ እዚህ ጋር አውቶማቲካሊ ይገባል። ነገር ግን እዚህ ጋር ካያችሁት ማጂክ ሪከመንዴሽን የሚል አለ። ማጂክ ሪከመንዴሽን ማለት ምን ማለት ነው? እኔ ሰሌክት ያደረኩት የሶሻል ሚዲያን የሚመሳሰል ሌላ ሪከመንድ ያደርገኛል። እዚች ጋር ሲኦል የምትለው ክሊክ ሳረጋት ይሄው እዚህ ጋር ዩቲዩብ አለ፣ የተለያዩ ይመጡልኛል ከሶሻል ሚዲያ ጋር የተገናኙ አይከኖች ማለት ነው። ይሄን ቲክቶክ ዲሌት አደረገውና የምፈልገውን ዩቲዩብ አስገባለሁ። ለምሳሌ እኔ ይሄን ነው የምፈልገው፣ አስገባሁት። ይሄው ዩቲዩብ ገባ ማለት ነው። ሳይዙ እዚህ ጋር እንደምታዩ ሳይዙን እንደዚህ ይዛችሁ ማሳነስ ማተለቅ ወይም ደግሞ እዚህ ጋር ሴንተር ላይ ማድረግ ትችላላችሁ። አንጥታችሁ እንደዚህ ሴንተር ላይ ማለት ነው። ከፈለጋችሁ ይሄ ሮቴት እንደዚህ ሮቴት ማድረግ ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ። በጣም ፉሊ ከስተማይዝድ የሆነ ነው። ለምሳሌ አስገባን ሳይዛችንን ትንሽ እናሳንሰው። ይሄው እዚህ ጋር ዩቲዩብ የሚለውን አይከናችንን አስገባን ማለት ነው። ይህንን ማሳያችሁ ለምንድን ነው? እጃችሁ በዚህ ከተፍታታ ቴምፕሌት ኤዲት ማድረግ 20 ደቂቃ አይፈጅባችሁ። በቃ ኦልሬዲ ጣጣ አድርጋችሁ ተምብሊናችሁን በ20 እና በ30 ደቂቃ ትጨርሳላችሁ ማለት ነው። ለዛ ነው ይሄንን ማሳያችሁ። ስለዚህ ይሄን ስኪፕ እንዳትሉ፣ በደንብ አድርጋችሁ መለማመድ ይኖርባችኋል። በተለይ ጀማሪ ከሆናችሁ እጃችሁ ማፍታታት ይኖርባችኋል ማለት ነው። ቴክስትን እንጨምርበት። ለምሳሌ እዚህ ጋር ቴክስት የሚላለ ቴክስት ክሊክ አደርጋለሁ። የተለያዩ የቴክስት ቴምፕሌቶች አሉ እዚህ ጋር እንደምታዩት። ለምሳሌ ይሄ የክፍያ ቢግ ስትራቴጂ የሚለው ማለት ነው። እዚህ ጋር ደግሞ ቴክስት ታክ የሚለው ደግሞ ነፃ፣ እሱን አስገባዋለሁ። እንደምታዩት ነፃ ነው። ሳይዙን እንደዚህ ማሳነስ እችላለሁ፣ ማተለቅ እችላለሁ። እነዚህ ሁለቱ ወርዶች አንድ ላይ ግሩፕ ሆኗል። ክሊክ አድርጋችሁ እዚህ ጋር አንግሩፕ የሚላል አንግሩፕ እናደርገዋለን። እችኛዋን አልፈልጋትም ዲሌት፣ ስለዚህ እችን ብቻ ነው ፈልጋት። ስለዚህ ለምሳሌ ይሄን ደብል ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ። ይሄው እንደዚህ ማተለቅ እችላለሁ፣ ትንሽ አሳንሳታለሁ። ከዛ አንድ ላይን እንዲሆን ከፈለኩ እቺ ማርዘም ነው እንደዚህ። ይሄው አንድ ላይ ነው ማለት። ከዛ መሀል ላይ እዚህ ጋር መጣታለሁ፣ ማስተካከል እንችላለን ማለት ነው። ለምሳሌ ይሄንን ቴክስት ኤዲት ማድረግ ከፈለኩኝ ቴክስቱን ክሊክ አድርገዋለሁ። እዚህ ጋር ቦልድ የሚላለ ቦልድ ማድረግ እንችላለን። ከፈለግን ኢታሊክ ማድረግ እንችላለን። ከፈለግን አንደርላይን ማድረግ እንችላለን። የፈለግነውን ማድረግ እንችላለን። እዚህ ጋር ስፔሊንጉን ሎወር ኬዝ እና አፐር ኬዝ፣ ካፒታል ሌተር እና ስሞል ሌተር የሚባለውን እንደዛ ማድረግ እንችላለን። ክሊክ ስናደርገው ይሄው ይቀያይረዋል ራሱ። ከለሩን መቀየር ከፈለግን እዚህ ጋር ኤ የምትላለች ቴክስት ከለር ማለት ነች። እሷን ክሊክ እናደርጋለን። ከፈለግን ቀይ እናደርገዋለን። እንደ ቅድሙ ግራዲያንት ከፈለግን ይሄው ግራዲያንት እናደርገዋለን። ለዚህ የፈለግነውን ማድረግ በጣም ከስተማይዝድ ነው። የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ይሄን ላድርገው፣ በቃ ነጭ እንደዚህ እናደርገዋለን ማለት ነው። ይሄን ቴክስት ከዚህም የተሻለ ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ኢፌክት የሚል አለ። ኢፌክት የሚለውን ክሊክ አድርጋችሁ እዚህ ጋር ሻዶ አለ እና ሊፍት የሚል አለ። የተለያዩ የኢፌክት ታይፖች አሉ። ለምሳሌ ሻዶ የሚለውን ክሊክ አድርጌ የሻዶ እዚህ ጋር ነጭ ነው። ስለዚህ ሻዶውን ጥቁር ባረገው ይሄው ጥቁር ጥላ ነገር ይገባለታል። የጥራውን ትራንስፓረንሲ ብለርነሱን እንደዚሁም ዳይሬክሽኑን ማስተካከል ወደ ታች ወደ ላይ ማድረግ ትችላላችሁ። ኦፍሴቱን እንደዚህ ያደርጋችሁ ማስተካከል ትችላላችሁ። የፈለጋችሁትን አድርጋችሁ እናንተ የሚሰራላችሁን ኤዲቲንግ መስራት ትችላላችሁ። ሻዶ ካልተመቻችሁ ደግሞ እዚህ ጋር ኤክስ ታረጓታላችሁ። ከዛ ድጋሜ እዚህ ጋር ኢፌክት የሚለውን ከዛ በኋላ እዚህ ጋር አንዱን መነካካት ነው። እዚህ ጋር የፈለጋችሁትን እየነካካችሁ ለእናንተ የተመቸውን ያማራችሁን ታስገባላችሁ ማለት ነው። ስለዚህ ቴክስት በእንደዚህ አይነት መንገድ ኤዲት ማድረግ ነው። ሌላው እዚህ ጋር አኒሜሽን የሚል አለ። አኒሜሽን የሚለውን ስነኩት ደግሞ ከስተም አኒሜሽኖች ራሱ አኒሜት ያደርጓል ቴክስቱን ማለት ነው። ሌላኛው እንደ ጀማሪ ማወቅ ያለባችሁ ነገር ምንድነው? ለምሳሌ ይሄንን ቴክስት ሌላ ቴክስት መጻፍ ከፈለኩኝ ተመልሼ እዚህ ጋር ፎንት መፈለግ የለብኝም። ይሄንን ደብሊኬት ማድረግ እችላለሁ። ክሊክ አድርጋችሁ እዚህ ጋር የመደመር ምልክት አለ። ሜቢ ሾርት ከት መጠቀም የምትፈልጉ ልጆች ከኪቦርዳችሁ ላይ አልትን ተጭናችሁ እንደዚህ ስትጎትቱት ይሄው እንደዚህ ሁለት ይሆናል። ማክ የምትጠቀሙ ልጆች ደግሞ ኦፕሽንን ተጭናችሁ ስትጎትቱት እንደዚህ ደብል ያደርገዋል ማለት ነው። ሾርት ከቱን እንዳትረሱት ከፈለጋችሁ ደግሞ በቀላሉ እዚህ ጋር የመደመር ምልክቷን በመንካት የመደመር ምልክቷን በመንካት ብቻ
ደብሊኬት ማድረግ ትችላላችሁ ማለት ነው። ለምሳሌ who is better ካላችሁ በኋላ ኢን 2026 ብላችሁ ቁጥር ማስገባት ትችላላችሁ። ሰዎችን ወደዚህ ታመጣታላችሁ። ይሄንን አንድ ላይ ሁለቱንም ሰሌክት አድርጋችሁ ግሩፕ ማድረግ ትችላላችሁ። እዚህ ጋር ግሩፕ የሚል አለ። ግሩፕ ስታደርጉት አንድ ላይ ይንቀሳቀሳሉ። አንድ ላይ ማሳነስ ትችላላችሁ፣ አንድ ላይ ማተለቅ ትችላላችሁ። ኤዲቲንጉንም እዚህ ጋር የመጣችሁ አንድ ላይ ኢፌክቶቹን አንድ ላይ መጨመር ትችላላችሁ። ለምሳሌ ይሄንን ጥቁር ብናደርገው እኩል ሁሉ ባክግራውንዱ ሻዶ ጥቁር ይሆናል ማለት ነው። ስለዚህ እንደ አንድ ቴክስት እነዚህ አክት ማድረግ ይጀምራሉ። እዚህ ጋር ትራንስፓረንሲ የሚባል አለ። ብዙ ጊዜ የቪዲዮ ኤዲቲንግ ቱል የምትጠቀሙ ልጆች ኦፓሲቲ ማለት ነው። ትራንስፓረንሲ ማለት ይህን ክሊክ አድርጋችሁ ትንሽ ደብዘዝ ማድረግ ትችላላችሁ፣ ወይም ደመቅ ደብዘዝ ማድረግ ትችላላችሁ። ይሄ ኦፓሲቲውን ማለት ነው። ካንቫ ላይ ትራንስፓረንሲ ነው የሚባለው። ኤኒዌይስ ሴም በቆሎ ነው፣ ምንም ልዩነት የለውም። ስለዚህ በእንደዚህ አይነት መንገድ መነካካት ትችላላችሁ። ሌላው ማወቅ ያለባችሁ እዚህ ጋር አፕሎድ የሚል አለ። አፕሎድ ማለት ለምሳሌ ወደ ላይ እንመለስና እችን ልጅ እኔ በራሴ ፎቶ መቀየር ብፈልግ ምን አረጋለሁ? እዚህ ጋር መጥቼ አፕሎድ የሚለውን ነካና የራሴን ፎቶ አፕሎድ አረጋለሁ፣ ወደ ካንቫ አስገባለሁ ማለት ነው። ከዛ አፕሎድ ፋይል ካላችሁ በኋላ ወደ ላፕቶፓችሁ ወስዳችኋል። ለምሳሌ ይሄን ክሊክ አድርጌ አስገባለሁ። ይሄው በዚህ መንገድ የምፈልገውን ፋይል አስገባው። አክቹአሊ ይሄ የኔ ፎቶ አይደለም፣ ግን ዝም ብዬ ለመለማመድ ዳውንሎድ ያረኩት ነው። እዚህ ቪዲዮ ላይ የምጠቀማቸውን ኢሜጆች ቴሌግራም ቻናሌ ላይ አስቀምጥላችሁና እኔ የማረገውን እናንተም እያረጋችሁ በደንብ አርጋችሁ ፕራክቲስ ታረጋላችሁ ማለት ነው። ለማንኛውም አፕሎድ ካደረግን በኋላ እችን አፕሎድ ያደረግናትን ክሊክ አድርገን እዚህ ጋር ማስገባት እንችላለን። እንደዚህ እንደምታዩት ማለት ነው። ሰዎችን ልጅ በዚህ ልጅ መቀየር እንችላለን ማለት ነው። እሷን ዲሌት ክሊክ እናደረገውን እዚህ ጋር ከታች ዲሌት የሚላለ ዲሌት እናደረገዋለን። እዚህ ጋር እሷን እንቀይራታለን ማለት ነው። አሁን ይሄን ካያችሁት ባክግራውንዱ ቢጫ ነው፣ ይሄኛው ደግሞ ቢጫ አይደለም። ስለዚህ ምን ማድረግ አለብን? ልጅቷን ባክግራውንዱን ሪሙቭ ማድረግ አለብን። በጣም የሚያናደው ደግሞ ካንቫ ላይ ባክግራውንድ ሪሙቭ ለማድረግ መክፈል አለባችሁ፣ በነፃ አይደለም። ስለዚህ ይሄን ባክግራውንድ ሪሙቭ ለማድረግ የምንጠቀምበት ኢሬዝ ቢጂ ይባላል። ይሄን ዌብሳይት ከታች አስቀምጬላችኋለሁ። ምናልባት ጉግል ላይ ሰርች ማድረግ የምትፈልጉ ልጆች ይሄው erasebg.org ነው ዌብሳይቱ። ይሄን ክሊክ አድርጋችሁ ስከፍቱት የሚመጣላችሁ ሊንክ ይሄ ነው። እዚህ ጋር አፕሎድ ኢሜጅ የሚላለ አፕሎድ እንለዋለን። ቺነች ኢሜጃችን ዳውንሎድ እናደርገዋለን። ባክግራውንዱን በምታዩት መንገድ ሪሙቭ ያደርግልናል። እዚህ ጋር ዳውንሎድ የሚላለ ዳውንሎድ እንለዋለን። እዚህ ጋር ዳውንሎድ ሆኖልናል ማለት ነው። ስለዚህ ወደ ካንቫችን እንመለስና እዚህ ጋር አፕሎድ ፋይል የሚለውን ክሊክ እናደርጋለን። ባክግራውንድ ሪሙቭ የሆነ ኢሜጅ ይሄ ነው። እሱን እናስገባዋለን ማለት ነው። ዲሌት እናርጋት። ባክግራውንድ ሪሙቭ የሆነውን በዚህ መንገድ እናስገባዋለን። እችን ነው የምንጠቀማት ማለት ነው። ካያችሁት እጇ ወደዛ ነው፣ እኛ እጇ ወደዚህ እንዲሆን ነው የምንፈልገው። ክሊክ እናደርገውና እዚህ ጋር ፍሊፕ የሚላለ ፍሊፕ የሚለውን ነክተን ፍሊፕ ሆሪዞንታል አድርገን እጇን ወደዚህ እናዞረዋለን። ከዛ ዙም ማድረግ ነው። እዚህ ጋር ክሊክ አድርጌ መጻፍ የምፈልገውን እዚህ ጋር እጽፋለሁ ማለት ነው። ለምሳሌ እኔ ቪዲዮ የምሰራው የ2026 አዲስ የዩቲዩብ ህግ ወጣ የሚባል ዜና ሰማሁኝና እሱን ሰራው ልበል ለምሳሌ። ከዛ በኋላ አዲሱ የዩቲዩብ ህግ ምናምን ብዬ መጻፍ ብፈልግ እዚህ ጋር መጻፍ ነው በቃ። ምንም ሳትሲስ ምንም ተአምር የለውም። አማርኛ ኪቦርድ ያላችሁ እዚሁ አማርኛ መጻፍ ትችላላችሁ። አማርኛ ኪቦርድ የሌላችሁ ልጆች ደግሞ በስልካችሁ አማርኛ ትጽፉና የጻፋችሁትን ወደ ዋትሳፕ ወይ ወደ ቴሌግራም ትልኩታላችሁ። ከዛ ቴሌግራሙን በላፕቶፓችሁ ትከፍቱና ቴክስቱን ኮፒ አድርጋችሁ እዚህ ላይ መጣችሁ ፔስት ማድረግ ብቻ ነው። ግን ኪቦርዱ ቢኖራችሁ በጣም ጥሩ ነው። ለምሳሌ እኔ ኪቦርዱ ስላለኝ ኪቦርዱን እቀይረዋለሁ። ኮንትሮል ፕላስ ስፔስ ነካ፣ እኔ ኪቦርዱ ቀጥታ ይቀይርልኛል። እዚህ ጋር ነካና አዲሱ የዩቲዩብ ህግ ብዬ እጽፋለሁ። ይሄኛው ማተለቅ ከፈለኩ ቴክስቱን ይሄ ከስተማይዝ ነው። ክሊክ አድርጋችሁ እንደዚህ እንደ ቅድሙ ማለት ቅድም እንዳየነው ይሄን ማተለቅ እንችላለን። ያኛውንም ማተለቅ እንችላለን። ልክ እንደዚህ እዚህ ጋር ይዘን እንደዚህ ማተለቅ እንችላለን። ቴክስቱን መተን እዚህ ጋር ቁጭ እናደርገዋለን። ተለቅ ቢል አሪፍ ነው፣ ሰዎች እንዲያዩት ማለት ነው። ሰዎች ብዙ ጊዜ ተለቅ ያለ ነገር አይን ላይ የሚገባ ነገር ይወዳሉ። ይሄኛውንም እንደዚህ አድርገን ትንሽችን እናሳነሳታለን እንደዚህ። ከዛ ይሄን ነጩን ወደ ላይ እንወስደዋለን። ሮቴት ማድረግ ካለባችሁ እንደዚህ ሮቴት ማድረግ ትችላላችሁ። ለምሳሌ ይሄን እዚህ ጋር እናደርገውና ዩቲዩብ የሚለውን ጽሑፍንም ትንሽ ሮቴት እናደርገዋለን። ከዛችኛዋን እዚህ ጋር በቃ ምንም ተአምር የለውም። አንድ 30 ደቂቃ ምናምን ብለፉበት አሪፍ ነገር ትሰራላችሁ። እንደዚህ እናስገባታለን። ከዛች ህግ የምትለውንም ማምጣት ነው። ምናልባት ይሄ ቴክስት ካስቸገራችሁ እዚህ ጋር አላሰራ እያለ ወደዛ መጎተት ነው። እዛ ጋር ምናምን ታስቀምጡትና ስጨርሱ ታመጡታላችሁ። እዚህ ጋር እንደዚህ እናረጋታለን። ከዛችኛዋን ትንሽ እንደዚህ አሳነሰናት። ከዛ ተለቅ እዚህ ጋር ደቅ እናረጋታለን እቺን። ከዛችኛዋን እንደዚህ አጠር፣ ከዛችኛዋንም እዚህ ጋር ያው ፊት እንዲያረጉ ማለት ነው። ሌላው ምናልባት እዚህ ጋር አራት ማዕዘን ሆኖ ካስጠላችሁ ክብ እንዲሆን ከፈለጋችሁ ለምሳሌ ይሄን ቴክስት ወደ ታች ታረጉትና አችኛዋን ነጯን ክሊክ ታረጋላችሁ። ከዛ እዚህ ጋር ከላይ ኤዲት የሚል አለ፣ ከለር አለ፣ ትሮፕ ስታይል እና እዚህ ጋር የሆነች ኮርነር የምትል ነገር አለች። እሷን ክሊክ ታረጓና ኮርነሯን እንደዚህ ስታረጓት ይሄው ወደ ክብ ይቀየራል።
ኮርነሮቹ ወደ ክብ ይቀየራሉ። ለምሳሌ ይሄን ክብ ላድርገው። ለምሳሌ ይሄው ክብ አረኩት። ከዛ ቴክስቴን እዚህ ጋር ቁጭ አደርገዋለሁ ማለት። ቴክስቱ ደግሞ ዩቲዩብ የሚለው የዩቲዩብ ያው ቀይ ስለሆነ ሰሌክት አድርጌ ለምሳሌ እንደዚህ ቀይ ማድረግ እችላለሁ። ይሄው እንደዚህ ማለት አዲሱ የዩቲዩብ ካልኩ በኋላ ህግ ልበለው ለምሳሌ። ስለዚህ እችኛዋንም ክብ ላርጋት፣ እችን ክሊክ እናደርጋለን፣ ክብ እናደርጋታለን። ከዛ ህግ የምትለውን አምጥተን እዚህ ጋር ከዚህ በኋላ ሁሉንም ሰሌክት አደረግና ምን እናደርጋለን? እዚህ ጋር ግሩፕ የሚላለ ግሩፕ ይሄው እንዳለ ይንቀሳቀሳሉ ማለት ነው። ከዚህ በኋላ አንድ ላይ ያድጋሉ። ከዛ አንድ ላይ ነው የሚንቀሳቀሱት። እዚህ ጋር ሮቴት ማድረግ እችላለሁ እንደዚህ። ከዛ እዚህ ጋር ሰቀል እናረጋታለን። ከዚያችን ሴትዮዋ አምጥተን እዚህ ጋር ደቅ እናረጋታለን ማለት። ሴትዮዋ እጇ ከላይ እንዲሆን ከፈለግን ሴትዮዋን ክሊክ አድርገን ራይት ክሊክ እናደርገን እዚህ ጋር ሌየር የሚል አለ። ከዛ ሌየር ካልን በኋላ ሾ ሌየር የሚል አለ። ከፈለግን እዚህ ጋር ብሪንግ ፎርዋርድ ማለት እንችላለን። ከፈለገን ግን እዚህ ጋር ሌየር ሾ ሌየር የምንለውን ከዛ ይሄ ቴክስቱ ከላይ ነው፣ ሴትዮዋ ከታች ነች። ስለዚህ ቴክስቱን ክሊክ እናደርግና እንደዚህ ጎተት አድርገን ቴክስቱን ከታች ልቅቅ ስናደርገው ሴትዮዋ ከላይ ሆነች። ይሄው እጇ ከላይ ሆነ ማለት። ቅድም ካያችሁት እጇ ይሄው እዚህ ጋር ለምሳሌ አንዱ ስለው አያችሁት እጇ ከታች ነው፣ ሪዱ ስለው ደግሞ እጇ ከላይ ነው። እንደዚህ ማድረግ ትችላላችሁ። ከዛ ሴትዮዋ በደንብ ድምቅ ብላ እንድትታይ ክሊክ ታደርጓትና ኤዲት የሚለውን ክሊክ እናደርጋለን። በጣም ብዙ አይነት የኤዲቲንግ ቱሎች ይከፈታሉ። እዚህ ጋር አጀስትመንት የሚለው ለምሳሌ እዚህ ጋር ከለር የምናስተካክልበት ነው። ለምሳሌ ብራይትነሷን መጨመር፣ ብራይትነሷን መቀነስ። እንደዚህ እዚህ ጋር ያው ይህንን አርጉ የሚል ህግ የለም። በነገራችን ላይ ፎቶ የምትነሱበት ቦታ ይለያያል። ጨለማ ላይ ከተነሳችሁ ምናልባት ብራይትነስ መጨመር ሊኖርባችሁ ይችላል። በጣም ብርሃን የበዛበት ቦታ ከተነሳችሁ ብርሃን መቀነስ ሊኖርባችሁ ይችላል። ስለዚህ ይሄንን 10 አርጉት ያንን 5 አርጉት የሚል ህግ የለም። ትራያል ኤንድ ኤረር ነው። ለራሳችሁ የሚሰራላችሁን እዚህ ጋር ያያችሁ ማስተካከል ነው ማለት ነው። ስለዚህ ሻዶውን እንደዚህ እንጨማምረዋለን። ከዛችን ኤክስ እናረጋትና እንወጣለን። ሌላ ነገር ከፈለግን ደግሞ ድጋሚ ኤዲት የሚለው ላይ እንመጣና ለምሳሌ እዚህ ጋር ኢፌክት የሚል አለ። ሻዶ የሚለውን ክሊክ እናደርገዋለን። ለምሳሌ አውትላይን ማስገባት በፈለግ እዚህ ጋር አውትላይን የሚለውን አስገባለሁ። ይሄው አውትላይኑ ጥቁር ነው። ጥቁሩ ነጭ እንዲሆን ከፈለግኩ ይሄው እዚህ ጋር ከለር አለ። ከለሩን ክሊክ አድርጌ ነጭ አደርገዋለሁ ወደዚህ። ምናልባት አውትላይኑ በጣም ከወፈረ ደግሞ ይሄው እዚህ ጋር ሳይዝ የሚለውን ትንሽ ቀጠን እናረጋታለን። አይ አውትላይን አንፈልግም ካላችሁ ደግሞ እዚህ ጋር ግሎ የሚል አለ። ግሎ የሚለውን እንነኳለን። ከፈለግን ደግሞ ድሮፕ የሚለውን አለ። ድሮፕ የሚለው ጥላ ነው የሚሰጣት። ብቻ እዚህ ጋር የሰራላችሁትን እየነካካችሁ ለእናንተ ፎቶ የሚያምረውን ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር ክሬቲቪቲ ካላችሁ ወይም ጊዜ ካላችሁ ተጨንቃችሁ ብትሰሩ ከዚህ የተሻለ መስራት ትችላላችሁ። ለምሳሌ እዚህ ጋር ኤሌመንት የሚለውን ክሊክ አድርጌ ለምሳሌ ሻዶ ብዬ ብጽፍ ይሄው እንደምታዩት የተለያዩ ሻዶ ታይፖች አሉ። እዚህ ጋር ሲኦል ትሉታላችሁ። ከዚህ የተለያዩ ሻዶች አሉ። ለምሳሌ ይሄን እንደምታዩት የክፍያ ነው። ይሄ የነፃውን ትፈልጋላችሁ። ለምሳሌ ይሄ ነፃ ነው። ይሄን ክሊክ አድርጋችሁ ታስገቡታላችሁ እንደዚህ። ከዚህ ይሄን ተለቅ ማድረግ ነው እንደዚህ። ከዛ እንደዚህ አይነት ነገር ሆነ ማለት ተቆራ አለ። ከታች ለምሳሌ እዚህ ጋር 2026 ሌተስት ምናምን ብላችሁ እዚህ ጋር በእንግሊዝኛ የሆነ ነገር መጻፍም ትችላላችሁ። መጨረሻ ላይ ብቻ ተፍተፍ ብለን የሆነች ነገር ነካክተን መጨረሻ ውጤታችን ይሄንን ይመስላል። አዲሱ የዩቲዩብ ህግ የሚል ሎቹን ምን ስታረጓቸው ምን እንደሚሰጧችሁ ቤዚክ ነገሩን ከለመዳችሁ በቃ ኦልሬዲ ዩቲዩብ ተምብሊን በ30 ደቂቃ በ40 ደቂቃ ጽድት ያለ ዩቲዩብ ተምብሊን መስራት ትችላላችሁ ማለት ነው። በመጨረሻ የምናየው እዚህ ጋር ካንቫ ኤአይ የሚል አለ። ካንቫ ኤአይ የሚለውን ክሊክ ስታረጉ ኤአይውን ፕሮምፕታችሁን የምታስገቡለት ወይም ለኤአዩ ቴክስታችሁን የምታስገቡበት ቦታ ነው። እሱን ክሊክ ታረጉታላችሁ። እሱ ክሊክ ስታረጉ የተለያዩ ኦፕሽኖች አሉ። ለምሳሌ እዚህ ጋር ዲዛይን የሚል አለ። ዲዛይናችሁን አስገብታችሁ ሞዲፋይ ማስደረግ ትችላላችሁ። ኢሜጃችሁን ማስገባት ትችላላችሁ። እንደዚሁም ዶክመንቶች ወይም ኮዶችን ጋር ቪዲዮ ክሊፕ የሚለው ኦልሬዲ በክፍያ ነው የሚቻለው። ለምሳሌ ከፕሮምፕታችሁ ተነስቶ ቪዲዮ ክሊፕ ሊሰጣችሁ ይችላል። የ8 ሰከንድ ነው ማክሲመም የሚሰጣችሁ። ለምሳሌ እኔ ዘሰለሞን ነው የዩቲዩብ ቻናል። ስለዚህ ሎጎ መስራት ብፈልግ ዝም ብዬ በአጭሩ ለምሳሌ I have a YouTube channel called The Solomon and give me a logo for my channel ብለው ለምሳሌ ዝም ብሎ ነው በስግጥ ባለ እንግሊዘኛ ማለት ነው። ከዛ በኋላ ይኸው የሚሰጠኝን እንግዲህ እንደ ኢንተርኔታችሁ ፍጥነት የተወሰነ ይቆይና ከዛ ራሱ ክሬት አድርጎ ይሰጣችኋል። ልክ እንደዚህ አይነት ሎጎዎችን ከወደዳችሁት አንዱን ክሊክ አድርጋችሁ መጠቀም ዳውንሎድ ማድረግ ትችላላችሁ። ይኸው እንደምታዩት እዚህ ጋር ዘሰለሞን የሚል አለ። ይኸው እንደምታዩት ዘሰለሞን ዩቲዩብ የሚል አለ። ቺኛዋ ምርጥ ነች፣ አሪፍ ነች። ኪንግ ሰለሞን ሆነ ነገሩ እንጂ ዘሰለሞን አሪፍ ነው። ሌላ ከፈልጋችሁ እዚህ ጋር ሞር ሎጎ ዲዛይን የሚል አለ። ሞር ሎጎ ዲዛይን ማለት ትችላላችሁ። እዚህ ጋር ኢፌክቲቭሊ ጽድት ያለ ሎጎ ወይም ጽድት ያለ ስራ ማግኘት ከፈለጋችሁ ባለፈው የሰራሁላችሁ ቪዲዮ አለ ስለ ጀሚናይ ፉል ኮርስ ኤአይን እንዴት ማዋራት እንደምንችል ፕሮምፕቲንግ አጻጻፍ ዋና ቤዚክ የሆኑ አጻጻፍ ስታይሎችን እዛኛው ቪዲዮ ላይ አስቀምጬላችኋለሁ። ከታይ ዲስክሪፕሽን ስር የቪዲዮ ሊንክ አለ። እሱን ከፍታችሁ ብታዩት ሎጎ ሊሆን ይችላል። እንደዚሁም የዩቲዩብ ተምብሊን ከቴክስት ብቻ ማግኘት ትችላላችሁ ማለት ነው። በጣም ፓወርፉል ነው በነገራችን ላይ ካንቫ ኤአይ። ሌላውና የመጨረሻው ስለ ካንቫ ማወቅ ያለባችሁ የኤክስፖርት ታይፖችን ነው። ለምሳሌ ዲዛይናችሁን ከጨረሳችሁ በኋላ ኤክስፖርት ስታረጉ እዚህ ጋር ሼር የሚል አለ። ሼር የሚለውን ተነኩታላችሁ። ከዛ እዚህ ጋር ዳውንሎድ የሚል አለ። ዳውንሎድ ማለት ትችላላችሁ። እዚህ ጋር ዳውንሎድ ካላችሁት እዚህ ጋር ፔጅ ቱ ይላል። እንዳያችሁት እዚህ ጋር 2 ፔጅ ነው ያለው፣ ይሄና ይሄ ማለት ነው። ወይ ይሄኛውን ዲሌት ማለት አለብኝ ወይም ደግሞ ምን ማድረግ አለብኝ? እዚህ ጋር ዳውንሎድ ለውና ፔጅ የምትለውን ከፍቼ እዚህ ጋር ሰሌክት የሚለውን
ሰሌክት አደርገዋለሁ። ከዛ የምፈልገውን እችኛዋን ከፈለኩ እችን፣ ይሄን ከፈለኩ ደግሞ እችኛዋን ብቻ ሰሌክት አድርጋችሁ ያንን ስፔሲፊክ ኢሜጅ ብቻ ዳውንሎድ ታደርጋላችሁ። ይሄን ቪዲዮ እስካሁን ካያችሁት እንደ ቲፕ የምነግራችሁ ነገር ካንቫ አፊኒቲ የሚባል አፕሊኬሽን ወይም ሶፍትዌር አለው ላፕቶፕ ላይ ብቻ የሚሰራ ማለት ነው። እዚህ ጋር ፕሮፋይል ፒክቸራችሁን ክሊክ ታደረጉትና አድቫንስ ቱል የሚላለ እዚህ ጋር አፊኒቲ የሚላለ እሱን አፊኒቲ የሚለውን ክሊክ ስታደረጉት አፊኒቲ ባይ ካንቫ ተብሏል። አሁን ካንቫ ካምፓኒ ገዝቶታል። እዚህ ጋር ጌት አፊኒቲ የሚላለ እሱን ክሊክ አድርጋችሁ ለማክም እንደዚሁም ለዊንዶም ቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው። ከታይ ዲስክሪፕሽን ስር እንደነገርኳችሁ አስቀምጬላችኋለሁ፣ ግን በዚህ መንገድም ዳውንሎድ ማድረግ ትችላላችሁ። የዛሬው ቪዲዮ እንዳያችሁት ፎከስ አድርገን ያየነው ተምብሊን አሰራር ላይ ነው። ተምብሊን አሰራር ላይ ፎከስ አድርገን ያየንበት ትልቁ ምክንያት ምንድን ነው? በባለፈው ቪዲዮ እንደነገርኳችሁ ኢትዮጵያውያን ወደ ሶሻል ሚዲያ እንዲመጡ ፑሽ የማድረግ አላማ ነው ያለኝ። ብዙ ጎበዝ ኢትዮጵያውያን አሉ። የተወሰነ ነገር ቢመቻችላቸው ወደ ሶሻል ሚዲያው መጥተው ጎበዝ ኮንተንት ክሬተር መሆን የሚችሉ ብዙ ጀግና ኢትዮጵያውያን እንዳሉ አምናለሁ። ደግሞም አንዱ እንዳይመጡ የሚያደርጋቸው አንዱ ምክንያት ምንድን ነው? ቪዲዮ ኤዲቲንግ አልችልም፣ ተምብሊን አልችልም፣ ካሜራ ፊት ቁጭ ብዬ ማውራት ፈራለሁ። እንደዚህ አይነት ምክንያቶች አሉ። ዛሬ አንዱን ገለነዋል ብዬ አስባለሁ። ተምብሊን ከዚህ በኋላ አልችልም አትሉም። በጣም ቀላል ነው። ኢሜይል ብቻ ነው የሚያስፈልጋችሁ። በቃ ነካ ነካ አድርጋችሁ ኤዲት ማድረግ እንደምትችሉ ዛሬ አይተናል። ምናልባት ይህም ካልበቃ ደጋግመን የምንሰራ ይሆናል። ምንም ችግር የለውም። ኮመንት ሴክሽን ላይ ጻፉልን። ከዚህ በላይ ደግሞ አድቫንስ የሆኑ ነገሮችን የምሰራላችሁ ይሆናል። ቪዲዮ ኤዲቲንግ በቀጣይ ደግሞ እንሰራና ከዛ በኋላ እያሟላን መጨረሻ ላይ ብዙ ኢትዮጵያውያን የተሟላ ፉል የሆነ ኖሌጅ እውቀት ይኖራቸዋል። ስለዚህ እውቀታቸውን የራሳቸውን ስኪል ሶሻል ሚዲያ ላይ ወጥተው በድፍረት ፕሮሞት የሚያደርጉ ይሆናል ማለት ነው። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ምናልባት የቀረ ነገር ካለ ኮመንት ሴክሽን ላይ ጻፉልኝና በቀጣይ እሱን ከቨር የምናደርግ ይሆናል። እንደዚሁም ደግሞ እንደተለመደው ቪዲዮ ላይክ ማድረግ ሼር ማድረግ እንዳረሱ። ሜቢ ሰብስክራይብ ያላረጋችሁ ልጆች ካላችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ይመቻችሁ።